ይልቅ ከልጅሽ ጋር ቀለበት ማድረግን ሳታውቂ ያቀሪ። ለነገሩ ባታቂም ችግር የለውም። ያው ሌላ የቀለበት ፕሮግራም አድርጌ የልጅ አባት ቤት መግባት አይቀርም። ሰሚኛለሽ? እሱ እንኳን በህልምሽ ብቻ ነው ሊሆን የሚችለው። ይሄን ነገር እንድታደርጊ እያስጠነቀቅኩሽ አይደለም እያስገደልኩሽ እንጂ። እንግዲያውስ አንቺ የምትፈልጊው ይሄን ከሆነ አንቺ ሚስጥርን ጠብቂልኝ። ከዛ በኋላ ደግሞ የልጄ ሚስት ትሆኛለሽ ማለት ነው። ግን ደግሞ በፍጹም አንቺ እዚህ ቤት መኖር አትችይ። እየነገርኩሽ ያለሁትን ነገር የሰማሽኝ አልመሰለኝም። ይሄን ነገር የመወሰን የኔ ስልጣን እንጂ ያንቺ አይደለም። አምራን ገንዘብ እንደምትወጂ አውቃለሁ። ልጄንም ደግሞ ለገንዘብ ስትይ እንደቀረብሽ አውቃለሁ። ስለዚህ የምትፈልጊውን ገንዘብ ልስጥሽና ከህይወታችን ውጪ። የማይሆን ነገር እየተናገርሽ እኔን እልህ ውስጥ ባከቺኝ መልካም ነው። ይልቅ አሁን ይሄን የምስራች ለጋሽ ላይኩን ብትነግሪያቸው ጥሩ ነው። ለማንኛውም የልጄንና የምራቴን የጋብቻ ሁኔታ ፈቅጃለሁ ብለሽ ለጋሽ ላይኩን ንገሪያቸው። ለጋብቻ ወገብሽን ጠበቅ አድርጊ።